ይህ ከጀርባዬ የምታዩት የዓለማችን እጅግ ጨካኝና ግዙፍ የጥበቃ አጥር ነው። ይህ ግዙፍ የብረትና የድንጋይ ግንብ 40,000 እስረኞችን በአንድ ጊዜ የመያዝ አቅም ያለው የሰይጣን ቤት ነው። እዚህ ውስጥ ያሉ ሰዎች በምናባችሁ ልታስቧቸው ከምትችሉት በላይ እጅግ አደገኛና አስፈሪ ናቸው። የስንት ሰዎችን ሕይወት አጥፍተሃል? 5 ወይስ 10? ከ50 በላይ። MS-13 እና ሌሎች በርካታ ክፉ የወንበዴ መንጋዎች። እነዚህ ሰዎች አይደሉም፣ አራዊት ናቸው። ሰብአዊነት የራቃቸው የሰው ደም የማይጠግቡ ጨካኞች። ዛሬ በዚህ ቦታ የክፉዎች ክፉ የተባሉትን እናያለን። እንኳን ወደ ሲኮት በሰላም መጣችሁ። በኤል ሳልቫዶር ምድር የሚገኘውና ስማቸው በክፉ የሚነሳ ወንጀለኞችን ለማሰር የተገነባው የዓለማችን ግዙፍ ዘብጥያ። ወደዚህ እስር ቤት የገቡ ነፍሶች በሕይወት ተመልሰው ላለመውጣት ተፈርዶባቸዋል። ከዚህ መውጫ መንገድ የለም። ይቺ 6 ሚሊዮን ሕዝብ ብቻ ያላት ትንሽ ሀገር እንዲህ ያለ ግዙፍ እስር ቤት ያስፈለጋት ለምንድን ነው? ምክንያቱም በአንድ ወቅት ሀገሪቱን በሲኦል እሳት ሲያናውጡ የነበሩት የወንበዴ ቡድኖች ናቸው። በፕሬዝዳንት ናይብ ቡኬሌ አስተዳደር ስር ከመጋቢት 2022 ጀምሮ በእነዚህ ቡድኖች ላይ ምሕረት የለሽ እርምጃ መውሰድ ተጀመረ። በ16 ወራት ውስጥ ብቻ ከ70,000 በላይ ግለሰቦች፣ ይህ ማለት የሀገሪቱ የጎልማሳ ሕዝብ 200 ተጠራርገው ታሰሩ። በሌሊት የተቀናጀ ድንገተኛ ኦፕሬሽን። በሺዎች የሚቆጠሩ በሰንሰለት የተተበተቡ ወንበዴዎች በአውቶቡስ ወደ ሲኮት ተጓዙ። አንድ ከሌላው ጀርባ ተጠብቀው ራሳቸውን ደፍተው በታጠቁ ዘቦችም ተከበው ሲታዩ የአንድ ግዙፍ የስጋ ክምችት ይመስሉ ነበር። ትዕዛዝ ለመቃወም የደፈረ አንድም የለም። ሕይወታቸው በአንድ ጀንበር ጨለመ። በዚህ ዘጋቢ ፊልም ሳይኮ በሚል ቅጽል ስም የሚታወቀውንና እጅግ የሚያስፈራውን የወንበዴ መሪ ቃለ መጠየቅ እናደርጋለን። 10 ደቂቃ ብቻ ነው ያለህ። በ2022 የተገነባው ይህ ግዙፍ እስር ቤት በ410 ሄክታር መሬት ላይ እየተዘረጉ 8 የተለያዩ የሞት ቀጠናዎች አሉት። እያንዳንዱ ጥንድ ክፍል 2 ራሳቸውን የቻሉ 3 ሜትር ከፍታ ባላቸውና በእሾህ ሽቦ በተጠለፉ ግንቦች እየታጠረ ነው። መላው ተቋም 9 ሜትር ከፍታ ባለው ግንብና 15,000 ቮልት የኤሌክትሪክ ኃይል በሚያስተላልፍ አጥር ተከቧል። 19 የጥበቃ ማማዎች ደግሞ የሚበር ወፍ እንኳን እንዳያመልጥ በትጋት ይጠብቃሉ። የዚህ ቦታ ዲዛይን ማምለጥን መከላከል ብቻ ሳይሆን ከሰው አእምሮ ውስጥ ማምለጥ የሚለውን ቃል ጭምር ፈጽሞ ያጠፋል። ሰላም፣ ከፕሬዝዳንት ጽሕፈት ቤት ፍቃድ አለን። ወታደሮቹ አስቆሙ። ይህ የመጨረሻ ፍተሻ ጣቢያ እንደሚሆን ተስፋ እናደርጋለን። የሲግናል ማፈኛ መሳሪያዎች በ2 ኪሎ ሜትር ራዲየስ ውስጥ ማንኛውንም ግንኙነት ሙሉ በሙሉ አቋርጠዋል። ከ600 በላይ ወታደሮች የውጭውን ቅጥር ግቢ ለመጠበቅ ብቻ ቀንና ሌሊት ይቆማሉ። ወደ እስር ቤቱ ከመግባታችን በፊት ንብረቶቻችንን ሁሉ እዚህ ያስቀምጠናል። የምንይዘው ካሜራና ማይክሮፎን ብቻ ነው። በዝግታ እለፉ። ካሜራውን ተመልከቱ። የሰውነት መፈተሻ የኤክስሬይ መሳሪያ አጥንትንና የውስጥ አካላትን ጭምር አጥርቶ ያሳያል። ይህ መሳሪያ በዋናነት አዳዲስ እስረኞች የተከለከሉ ነገሮችን በሰውነታቸው ውስጥ ደብቀው እንዳያስገቡ ለመቆጣጠር ያገለግላል። ቀደም ሲል እስረኞች ማይክሮ ኤስዲ ካርዶችን፣ ቺፖችን፣ አልፎ ተርፎም ስልክ ቻርጀሮችን ይውጡ ነበር። ጫማችሁን አውልቁ። ሌላ ጥልቅ ፍተሻ ተደረገልን። ካልሲያችን ውስጥ ሳይቀር ተፈተሸ። ምንም እንኳን በመገናኛ ብዙሃን ተጋብዘን ብንመጣም ጥበቃውን ለማለፍ ብቻ 1 ሰዓት ያህል ፈጀብን። ጠባቂዎቹ ፊታቸውን በጭንብል ይሸፍናሉ፣ ምክንያቱም የሚሰሩት ስራ እጅግ አደገኛ በመሆኑ ማንነታቸው ከታወቀ ለራሳቸውም ሆነ ለቤተሰባቸው የሞት ስጋት ሊሆኑ ይችላሉ። አንተ ለምን ጭንብል አላደረክም? እኔ ፊት ለፊት ላነጋግራቸው ይገባል። አይን ለአይን መተያየት አለብን። እነሱ ቀድመውኑ ማንነቴን ያውቃሉ። አሁን እያለነው በምዝገባ ክፍል ውስጥ ነው። ወንጀለኞች መንገድ ላይ ሲያዙ መታወቂያ አይይዙም ወይም ትክክለኛ ስማቸውን አይናገሩም። ስለዚህ የጣት አሻራቸውና ፎቶአቸው እዚህ ተመዝግቦ ወደ ዘላለማዊ ሲስተም ይገባሉ።
አንዴ የሲኮት አካል ከሆኑ በኋላ የቤተሰብ ጥያቄ ጥብቅ ክልክል በመሆኑ የሚወዷቸው ሰዎች ጋር ያላቸውን ግንኙነት ለዘላለም ያቋርጣል። በዚህ ዘመቻ ወቅት በጥቂት ንጹሃን ሰዎች ላይ የተፈጠረውን የስህተት እስራት መጥቀስ አስፈላጊ ነው። በግንኙነት አልባ ፖሊሲው ምክንያት ቤተሰባቸው የት እንዳሉ ወይም በሕይወት መኖራቸውን እንኳን አያውቁም። ለአንዳንዶች ይህ ዘጋቢ ፊልም እየጠፋባቸውን ዘመድ የሚያዩበት ብቸኛና የመጨረሻው ዕድል ሊሆን ይችላል። ወደ እስረኞቹ ክፍል ከመግባታችን በፊት የእስር ቤቱን የመሳሪያ ግምጃ ቤት ጎበኘን። አመጽ ቢነሳ ይህ ክፍል የመጨረሻው ምሽግ ነው። የሚጠቀመውን ከኤም16 ጋር ተመሳሳይ የሆነ የቲም 65 ጠመንጃና ባለ 12 ጌጅ ሾትገን ነው። እስረኞቹ በሚጓጓዙበት አደጋን ለመቀነስ የተለያዩ የሰንሰለት አይነቶች ጥቅም ላይ ይውላሉ። እስካሁን እየገጠመ አመጽ አለ? እስካሁን ምንም የማምለጥ ሙከራ አልተደረገም። እዚህ ያሉት አመፀኞች እጅግ አደገኛ ወንጀለኞች ናቸው። የጸረ አመጽ ትልቁ የራስ መከላከያ፣ የፊት መከለያ፣ የአንገት መከላከያ፣ የደረት ጋሻና ብርቱ መከላከያዎችም ይካተታሉ። ይህ በእውነት የሚዘገንንና እጅግ አስፈሪ የሆነ ትዕይንት ነው። እዚህ እስር ቤት ውስጥ ያሉ እስረኞች እንደ ቢላዋ ወይም ሌሎች በእጅ የተሰሩ መሳሪያዎችን እንዳይሰሩ በከፍተኛ ሁኔታ ቁጥጥር ይደረግባቸዋል። የእስር ቤቱ ጠባቂዎች ከራስ ጥፍራቸው እስከ እግር ጠጉራቸውም ድረስ ሙሉ በሙሉ እየታጠቁና እየተጠበቁ ናቸው። ይህ ግዙፍ እስር ቤት በመሆኑ ወደ ዋናው ክፍል ለመድረስ በአውቶቡስ መጓዝ ግድ ይላል። ሀገሪቱን ሰላም ለማድረግ ሲባል ብቻ ከ1000 በላይ ሰራተኞች እዚህ ሲኮት ውስጥ ሌት ተቀን ይሰራሉ። እስኪ ለአፍታ አንድ እስረኛ ከዚህ የብረትና የድንጋይ ምሽግ ውስጥ አምልጦ ወጣ ብለን እናስብ። የማይቻል ቢሆንም እዚህ ግቢ ውስጥ የምታዩቸው ትናንሽ ጠጠሮች በምክንያት የተቀመጡ ናቸው። በእነዚህ ጠጠሮች ላይ ሲራመዱ እንደ ማንቂያ ደውል ድምፅ ስለሚፈጥሩ በድብቅ ለማምለጥ አይቻልም። እስካሁን ድረስ ለማምለጥ የሞከረም የለም። ምክንያቱም እጅግ አስቸጋሪ በሆኑ ተደራራቢ የጥበቃ ክበቦች የታጠረ ነው። ሲኮት የራሱ የሆነ የመሰረተ ልማት ዝርጋታ ያለው ተገሎ እየተገነባ ስፍራ ነው። የኤሌክትሪክና የፈሳሽ ማስወገጃ ስርዓቱ ከውጪ ጣልቃ ገብነት የጸዳ ነው። የኤሌክትሪክ ኃይል ወይም የውሃ አቅርቦት ቢቋረጥም እንኳን ለሳምንታት ያህል የራሱን ችሎ መስራት የሚችል የኃይል ማመንጫ አለው። አሁን በዓለማችን ላይ ካሉ እጅግ አደገኛ ወንጀለኞች ጋር አይን ለአይን ልንገናኝ ነው። ሁኔታው እጅግ ያስፈራል። አየር ውስጥ ከፍተኛ ውጥረት ይነበባል። አሁን ወደ አንዱ ክፍል እየገባን ነው። በግራና በቀኝ የምታዩቸው 3ኛውና 4ኛው ክፍሎች ናቸው። ወደዚህ ህንፃ የገባው ወንጀለኛ በዚህ በሮች ተመልሶ አይወጣም። በጥቂት እርምጃዎች ውስጥ ከ2500 በላይ በሚሆኑ እስረኞች እንከበባለን። ልክ ቁጥጥር በሚደረግበት ቀውስ መካከል ውስጥ እንደመቆም ነው። ሁሉም አይኖች በእኔ ላይ ናቸው። እያንዳንዱን እርምጃዬን ይከታተላሉ። አንዳንዶችን አይን ላይን እያየዋቸው ነው። እጅግ ብዙ ናቸው። የሚናገሩትም የላቸውም። ሁሉም ነጭ ቲሸርት፣ ቁምጣና ነጠላ ጫማ አድርገዋል። ከዚህ ውጪ ምንም አይነት ንብረት የላቸውም። አብዛኞቹ በ20ዎቹ መጀመሪያ ላይ የሚገኙ ወጣቶች ቢሆኑም በከባድ ወንጀል እየተፈረደባቸው ናቸው። በታሪክ የታወቁ ጨካኝ ወንጀለኞች እንኳን የገደሉት ሰው ብዛት ከ20 እስከ 30 አይበልጥም። እነዚህ ግን በመቶዎች የሚቆጠሩ የንጹሃን ዜጎችን እየጨፈጨፉ እስረኞች ይገኛሉ። እስረኞቹን ጥያቄ ልጠይቃቸው እችላለሁ? በጭራሽ። ማንኛውንም ጥያቄ ካለ እኔ እመልስልሃለሁ። እዚህ ጋር ያለውን ቢጫ መስመር ማለፍ በጥብቅ የተከለከለ ነው። ምክንያቱም እነዚህ ሰዎች በምድር ላይ ካሉ እጅግ አደገኛ ፍጥረታት መካከል ናቸው። በመካከላችን ያሉ የብረት ዘንጎች ባይኖሩ ምን ሊፈጠር እንደሚችል ሁሉም ያውቃል። 8 ክፍሎች ያሉት ሲሆን እያንዳንዱ ክፍል 32 ክፍሎች አሉት። አንድ ጠባብ ክፍል ውስጥ እስከ 150 እስረኞች ሊታጎሩ ይችላሉ። እያንዳንዱ እስረኛ ያለው የግል ቦታ ግማሽ ስኩዌር ሜትር ብቻ ነው። ከክፍላቸው ወጥተው ንጹህ አየር የሚያገኙበት ወይም ግቢ ውስጥ የሚንሸራሸሩበት መብት የላቸውም። እድሜ ልካቸው እዚህ ታስረው ይኖራሉ። ዳግመኛ የፀሐይ ብርሃንን አያዩም። እዚህ መግባትና መውጣት የሚችሉት የጥበቃ ሰራተኞችና እንደኛ ያሉ የሚዲያ አካላት ብቻ ናቸው።
አይኖቻቸው ሲታዩ በነፍሳቸው ውስጥ ያለው ባዶነት ትረዳላችሁ። ለወደፊት ምንም አይነት ተስፋ የላቸውም። እንደ ሮቦት ሆነዋል። የሽንት ቤት ክፍላቸው ክፍት ነው። ለ80 እስረኞች የሚሆኑት 2 ሽንት ቤቶች ብቻ ናቸው። ይሄ ለሰው ልጅ እጅግ አዋራጅ ነው። የሚታጠቡትም እዚያው ሽንት ቤት ባለበት ቦታ ነው። ውሃ በባልዲ የቀዱ በፕላስቲክ ኩባያ ይጠቀማሉ። በክፍሉ ውስጥ የሚፈስ የቧንቧ ውሃ የለም። ለመጠጣት የሚያገለግላቸው በአንድ ሰማያዊ በርሜል ውስጥ የሚቀመጥ ውሃ ብቻ ነው። የሚተኙትም በብረት አልጋ ላይ ነው። ትራስም የለም፣ ፍራሽም የለም። እያንዳንዱ እስረኛ የሚሰጠው ነጭ አንሶላ፣ ዩኒፎርም፣ ካልሲና ፎጣ ብቻ ነው። ለ4 ተደራራቢ በሆኑ አልጋዎች ላይ ቀኑን ሙሉ ይውላሉ። ልክ እንደ መጋዘን ዕቃ ተደራርበዋል። ለጽዳት ሲባል በየ2 ሳምንት ጸጉራቸውንና ጺማቸውን ይላጫሉ። ምክንያቱም ረጅም ጸጉር ውስጥ ስለታም መሳሪያዎችን ሊደብቁ ይችላሉ። ሸሚዛችሁን አውልቁና ተሰለፉ። አሁን ሸሚዛቸውን እያወለቁ ነው። እነዚህ ሰዎች ኤል ሳልቫዶርን ሲያሸብሩ የነበሩት የኤም13 እና የባሪዮ 18 የወንበዴ ቡድን አባላት ናቸው። እነዚህ ተቀናቃኝ ቡድኖች ለዓመታት ህዝቡን ሲያዘርፉና ሲያሰቃዩ የኖሩ ናቸው። በሲኮት ግድግዳዎች ውስጥ የማይታሰብ ነገር እውን ሆነዋል። የባሪዮ 18 እና የኤምኤስ 13 ባላንጣ ቡድኖች በአንድ ክፍል ውስጥ ታጉረዋል። አዎ በትክክል እንደሰማችሁት መላው እስር ቤት በዚሁ መርህ ነው የሚሰራው። በሜዳ ላይ እርስ በርስ ቢገናኙ አንዱ ሌላውን በቁም ለማጥፋት የሚናናቁት እነዚህ ደመኛ ጠላቶች፣ እነዚህ ግን እስከ መጨረሻው የህይወታቸው እስትንፋስ ድረስ ጎን ለጎን እንዲኖሩ ተፈርዶባቸዋል። እንዴት እርስ በርሳቸው ሳይጠያየቁ ይኖራሉ ለሚለውም ጥያቄ ግልጽ ነው። እነዚህ የጎዳና ላይ ህግ አይሰራም። እነዚህ ያሉት በእስር ቤት ቁጥጥር ስር ነው። አብረው መኖርን ካልተማሩ ዋጋ ይከፍላሉ። የነዚህ እስረኞች ገጽታ ብቻውን ብዙ ይናገራል። አብዛኞቹ መላ አካላቸውን አልፎ ተርፎም ፊታቸውን በንቅሳት ሸፍነዋል። እነዚህ ንቅሳቶች የወንበዴ ቡድን ታማኝነት መግለጫዎች ናቸው። የኤምኤስ 13 አባላት 13 ቁጥርን ሲነቀሱ፣ የባሪዮስ 18 አባላት ደግሞ 18 ወይም 666 የሚሉ ሰይጣናዊ መልእክቶችን ይጠቀማሉ። በሰው ፊት ላይ የሚታይ ንቅሳት ያ የግለሰብ ቡድን ውስጥ ያለው ከፍተኛ የጭካኔ ደረጃና የስልጣን እርከን ያሳያል። መንገድ ላይ እንደዚህ አይነት ሰው ማየት ከሞት ጋር ፊት ለፊት የመጋፈጥ ያህል ነው። የንቅሳቶቹ ትርጉም ዘግናኝ ነው። የሸረሪት ድር ንቅሳት በሕግ መረቡ ውስጥ መውደቅንና ረጅም የእስር ዘመንን ያመለክታል። የሰይጣን ቀንዶች ግለሰቡ ለሰይጣን ያለውን ታማኝነትና አምልኮ ይገልጻል። አንዳንዶቹ ወንጀሉን የፈጸሙት በሰይጣን ትእዛዝ እንደሆነ ያምናሉ። የእንባ ጠብታ ንቅሳት የሰው ሕይወት ማጥፋትን ያሳያል። የእንባው ብዛት የሟቾችን ቁጥር ይገልጻል። 3 እንባዎች ካሉ ባለቤቱ የገደላቸው ሰዎች ብዛት ከቁጥር በላይ መሆኑ ያመለክታል። የክላውን ወይም የጭንብል ንቅሳት አሁን ሳቅ በኋላ ለቅሶ የሚል መልእክት አለው። አሁን ለሚገጥም መከራ ጠንክረ ለውጤቱ ደግሞ በኋላ ትጨነቃለ እንደማለት ነው። እነዚህ ሰዎች ሊታረሙ ይችላሉ? በጭራሽ። እነዚህ አስተሳሰባቸውን ፈጽሞ የማይቀይሩ ከፍተኛ ወንጀለኞች ናቸው። ከሴሎቹ በላይ ባለው የመራመድ ድልድይ ላይ የታጠቁ ዘቦች ሌት ተቀን እስረኞቹን ከላይ ሆኖ ይቆጣጠሯቸዋል። ማንኛውም አጠራጣሪ እንቅስቃሴ ከተገኘ ወዲያውኑ እርምጃ ይወስዳሉ። በተጨማሪም 24/7 የሚሰሩ ካሜራዎች እያንዳንዱን ስንጥቅ ይከታተላሉ። በእስር ቤቱ ውስጥ መብራት በጭራሽ አይጠፋም። ቀንና ሌሊት እስረኞቹ በብርሃን ውስጥ ናቸው። ለመተኛት በሚሞክሩበት ጊዜ መብራቱን ለመጋረድ ፊታቸውን አይናቸው ላይ ያስራሉ። በሳምንትም ውስጥ ለ1 ሰዓት ብቻ የሚሰጥ የእንቅስቃሴ ጊዜ አለ። አንዳንዶች ከመጽሐፍ ቅዱስ ትምህርት ሲወስዱ፣ ሌሎች ደግሞ የአካል ብቃት እንቅስቃሴ ያደርጋሉ። ይህ ከ4 ግድግዳ የሚወጡበት ብቸኛው ጊዜ ነው። ቀሪውን ጊዜ በሙሉ በዚህ ክፍል ውስጥ ናቸው። በአንድ ወቅት ጎዳናን ይቆጣጠሩ የነበሩ እነዚህ ኃይለኞች ዛሬ በገዛ ፍቃዳቸው አንድ እርምጃ መራመድ አይችሉም። ካሜራችን ወደ አንዱ ሴል ሲያተኩር አንድ እስረኛ ድምፅ ሳያወጣ
በከንፈር እንቅስቃሴ መልእክት ሊያስተላልፍ ሲል አስተዋልን። ከእስር ቤት ሆነው ወደ ውጭ ትዕዛዝ ለማስተላለፍ ይሞክራሉ። እኛ ግን ያንን መልእክት አጥፍተንባቸዋል። በውጭ ያሉ የወንበዴ ቡድኖች በንጹሃን ላይ ጥቃት በመሰንዘር ለመቀበል እንደሚፈልጉ ወሬዎች ቢኖሩም መንግስት ግን ከባድ ማስጠንቀቂያ ሰጥቷል። ጥቃት ካደረሳችሁ እስረኞቹ አንዲት ጥሬ ሩዝ እንኳን አይቀምሱም። እጅግ መሰረታዊ ነው። ቁርስ ባቄላና ሩዝ፣ ምሳ ነጭ ሩዝ፣ ፓስታና 2 ድርቆሽ፣ ራት ከምሳ ጋር ተመሳሳይ፣ ምንም አይነት ስጋ ወይም አልሚ ምግብ የለም። ሁልጊዜም ያው ምግብ ነው። በፕሮቲን እጥረት ምክንያት ብዙዎች ለከፍተኛ የጤና እክል ይጋለጣሉ። ምግባቸውን በእጃቸው እንዲበሉና ሳህናቸውን አጥበው እንዲመልሱ ይገደዳሉ። ከቃለ መጠየቃችን በፊት የመጨረሻውንና እጅግ አስፈላጊውን ቦታ ላሳያችሁ። የማግለያ ክፍሎች። ሕግ የጣሰ እስረኛ እስከ 15 ቀናት እዚህ ይጣላል። ክፍሉ ምንም አይነት ብርሃን የለውም። በብረት የተዘጋና እስረኛው ከማንም ጋር ግንኙነት እንዳይኖረው የሚደረግበት ቦታ ነው። እስረኛው እዚህ ውስጥ ሆኖ ቀኑንና ሰዓቱን አይለይም። የሚተኛው በሲሚንቶ አልጋ ላይ ነው። የሚጠጣው ውሃና ሽንት ቤቱም ጎን ለጎን ናቸው። ክፍሉ ውስጥ ያለው ብቸኛው ብርሃን ጥቃቅን ቀዳዳዎችን ሰርጎ የሚገባው የፀሐይ ጭላንጭል ብቻ ነው። እዚህ እስረኛው ከራሱ ሐሳብ ጋር ብቻውን ይዋልላል። እነዚህ የማግለያ ክፍሎች የሰው ልጆችን አእምሮ ለመስበር ታስበው እየተሰሩ ናቸው። እዚያ ውስጥ የገዛ እጅህን እንኳን ማየት አትችልም። አንድ ሰው ለብቻው ሲታሰር አእምሮውን ለማረጋጋት መጽሐፍ ወይም ሌላ ነገር ያስፈልገዋል። እዚህ ግን ምንም የለም። ወንጀለኛው ምንም ያህል ጨካኝ ቢሆን እንዲህ ያለው ማግለያ ይሰብረዋል። እኔ አምላክ ነኝ ብለው የማን ሕይወት ማለፍ እንዳለበት ሲወስኑ የነበሩ ሰዎች ይህ የሚገባቸው ቅጣት ነው። እዚህ ምሕረት የለም። እግዚአብሔር ይቅር ይበላቸው ይሆናል። እዚህ ግን ለብዙ ሺህ ተጎጂዎች ፍትህ መፈጸም አለበት። አሁን ሳይኮ በሚል ቅጽል ስም የሚታወቀውን እስረኛ እናነጋግረዋለን። የ34 ዓመት የወንጀል ታሪክ ያለው ሲሆን ላለፉት 25 ዓመታት በቡድኑ ውስጥ ከፍተኛ አመራር ነበር። 12 የታጠቁ ዘቦች የእነሱን ደህንነት ለመጠበቅ በቂ አይደሉም። ጭምብሉን አንሳው። ስምህ ማን ነው? ማርቪን ኤርኔስቶ ሜታኖ ቫስኬስ እባላለሁ። እድሜ ስንት ነው? 41 ዓመቴ ነው። 41 አትመስልም። የ35 ዓመት ወጣት ነው የምትመስለው። ይህ ጥሩ ነገር ነው። እኔ ግን እርጅና ይሰማኛል። ማርቪን ወንጀል የጀመረው ገና በ11 ዓመቱ ነው። አባቱን ሳያውቅ እናቱ ደግሞ ሌት ተቀን ለምትሰራው ረዳት ፍለጋ ወደ ጎዳና ወጣ። ጫማና ልብስ አስፈለገኝ። እናቴ ደግሞ ደሃ ነበረች። መስረቅ ጀመርኩ። የአባቴ ፍቅር ስላጣው የወንበዴ ቡድኖችን ተቀላቀልኩ። ወደ ኤል ሳልቫዶር ስመጣ ሕይወቴ ይቀየራል ብዬ ነበር። ግን እዚህም የወንበዴ ቡድኖች ስላሉ ያንኑ ስራ ቀጠልኩ። ሰይጣን ለሰዎች የሚከፍለው እንዲህ ነው ይላል። ወደዚህ ቡድን ለመቀላቀል መጀመሪያ የገዛ ዘመድ መግደል ግዴታ እንደሆነም አረጋግጧል። በዚህ የወንበዴ ቡድን ምክንያት እናቴን፣ አባቴንና ልጄን አጥቻለሁ። አሁን ከቤተሰቤ ጋር መሆን እችል ነበር። ወጣቶች ወይ ተማሩ፣ እናትና አባታችሁን ስሙ። እኛ የምንኖረውን ሕይወት አትኑሩ። ከዚህ መውጫ የለም። የስንት ሰዎች ሕይወት አጠፋ? 5 ወይስ 10? ስለ እስር ቤት ውስጥ ስለሚደረገው ነገር ካወራን ምናልባት ከ50 በላይ ሊሆን ይችላል። አንዳንድ ጊዜ ማድረግ ይኖርብሃል። ማርቪን ልጁን ለመጨረሻ ጊዜ ያየው የ5 ዓመት ሕፃን እያለ ነበር። አሁን ልጁ 21 ዓመቱ ነው። ናፍቆት ሲሰማኝ አንዳንዴ አልጋዬ ላይ ሆኜ አለቅሳለሁ። የሚኖረው ብቸኛው ተስፋ አንድ ቀን እግዚአብሔር ይቅር እንዲለው ብቻ ነው። በመጨረሻም የፀሐይ ብርሃንን አየን። ሲኮት እንደ ጎብኚ እንኳን ልትገኝበት የማትመኘው ሲኦል ነው። ለኤል ሳልቫዶር ሕዝብ መከራ የሆነው እነዚህ ወንጀለኞች አሁን የዘላለም ቤታቸው እዚህ ሆኗል። የሰዎችን በሕይወት የመኖር መብት ነጥቀዋል። አሁን ዋጋቸውን እየከፈሉ ነው። ኤል ሳልቫዶር በአንድ ወቅት በዓለም ላይ ከፍተኛ የጭፍጨፋ መጠን የሚታይበት ሀገር ነበረች። በየዓመቱም ከ100,000 ሰው 104ቱ ይገደሉ ነበር። የቀድሞ መንግስታት ከወንበዴዎቹ ጋር ድርድር ቢያደርጉም ሰላም ሊመጣ አልቻለም። የአሁኑ መንግስት እርምጃ አከራካሪ ቢሆንም
በ2023 የሞት መጠኑ ወደ 2.4 ዝቅ ብሏል። ይህም ኤል ሳልቫዶርን ከዓለም አስተማማኝ ሀገራት ተርታ እንድትሰለፍ አድርጓታል። ሰላም ወደ ሰፈሮቹ ተመልሷል። ነገር ግን በስህተት የታሰሩትስ እጣ ፈንታ ምን ይሆን? ይህ እውነተኛ ፍትህ ወይስ የጊዜያዊ መፍትሄ? ዓለም በጉጉት መመልከቱን ቀጥሏል።